የዘላለም ሕይወት፣ ተው ጽድቅ፣ ተው መዳን። ሰይጣን ራሱ በየቀኑ ያስፈራን የምንኖር ሰዎች አርገውናል። ጌታ ይገስጸው። ከጠላት ስልጣን፣ ከጨለማ መንግስት፣ ከሰይጣን ኃይል ሁሉ አዳነን። ያድነናል ሳይሆን አዳነን። ቤዛነቱንም እርሱንም ዝም ብለህ ሰክተን እንዳትኖር ምን ተባለ መሰለ? የኃጢአታችንን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ፍርሃት የሃይማኖተኞች ጉልበት ነው። ፍርሃት ሃይማኖተኞች ሰዎችን አስፈራርተው ባሪያ አድርገው ገንዘባቸውንም አእምሯቸውንም ንብረታቸውንም ወርሰውና ጨቁነው የሚይዙበት ጉልበት ፍርሃት ነው። የሃይማኖቶች ጉልበታቸው ሌላ ነገር አይደለም፣ ማስፈራራት ነው። ጌታ ኢየሱስን ለምን ጠምደው ያዙት? ጌታ ኢየሱስን ለምን ጠላው የሃይማኖቱ ዓለም ሲባል በእኔ የሚያምን የዘላለም ሕይወት አለ። እነዚህ ቀራጮች፣ እነዚህ ጋለሞቶች፣ እነዚህ ሰካራሞች፣ እነዚህ ያንተ ወዳጆች ኢየሱስ ምን አለ? እነዚህ በኢየሱስ ስም እኔ እነሱን አላቃቸውም አላለም። እውነት እውነት እላችኋለሁ ወደ እግዚአብሔር መንግስት በመግባት እነዚህ ቀራጮች፣ እነዚህ ጋለሞቶች፣ እነዚህ ሰካሮች ይቀድሟችኋል። አሁን አበበ በቀል አለ ኢየሱስ ካለ አለ የክርክር መቋጫ የእግዚአብሔር ልጅ መናገሩ። እናንተ ግን አላቸው ታጠበዋል፣ ታጠነዋል፣ ነጭ ለብሰዋል፣ ምኩራብ ውስጥ አደራደራቸው፣ ወንበር መስመር አጠባበቃቸው እንዴት ያምራል መሰለ በዚህ መደዳ። እናንተ ግን ወደ እግዚአብሔር መንግስት አትገቡም አታስገቡምም። እንደውም በቃ ነጭ ለብሰው እንዲህ ተድርድረው ሲያይ በኖራ የተቀባ መቃብር ትመስላላችኋል። እንደዚህ አይቷችሁ አየ ጸዳ ብለ ሲኦል መግባትም አለ። ኢየሱስ ክርስቶስን ተከትለ ግን አታፍርም። በእርሱ የሚያምን ሁሉ አያፍርም ተብሎ እንደተጻፈ መጽሐፍ እንደሚል በእርሱ የሚያምን ሁሉ አያፍርም። ነገር ግን በጽዮን በቤተ ክርስቲያን በእግዚአብሔር ጉባኤ መካከል የማሰናከያ ድንጋይ አስቀምጫለሁ። ሮሜ ላይ ነው የተጻፈውና ያንን ሄደ ለአይሁድ አጠቅሰውም። ሮሜ ላይ ተጽፏል፣ ቸርች ላይ ነው የምትጠቅሰው። ጳውሎስ ለጠቀሰበት ለሮሜ ቤተ ክርስቲያን በጽዮን የማሰናከያ ድንጋይ አስቀምጫለሁ። በቤተ ክርስቲያን በዛ ድንጋይ የሚተማመን ሁሉ አያፍርም። ነገር ግን ብዙዎች ይሰናከሉበታል፣ አይተማመኑበትም፣ እርግጠኛ አይደሉም። እና ኢየሱስ የመዳን ቀንዳችን ሲሆን የሚያድነንም ከጠላቶቻችን እጅ ሁሉ ድነን ቁጥር 74 ላይ በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ አለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ምን አረገን? ይሰጠናል። አቤት! ይሄን እንደዚህ ይዘን ሮሜ 5 ላይ እንሂድ። ከዛ ወደ ዕብራውያን መለሳለሁ። ታውቃላችሁ አይደለ? ሮሜ 1 ላይ ያለው የተለያዩ አህዛቦች የተለያየ ህይወት ስርዓት ውስጥ የሚኖሩ ያው ምን አህዛብ ነው። እነዚህን ሁሉ አህዛቦች ኃጢአተኞች ናቸው። ምክንያቱም ጣዖት አምላኪ የተቀረጸ ምስል የሚያመልኩ ምናምን ናቸው። ስለዚህ አህዛብ ኃጢአተኞች ናቸው አለ። ምዕራፍ 2 ላይ ደግሞ ልክ ነው ጳውሎስ አህዛቦች ጣዖት አምላኪ ናቸው፣ የተቀረጸ የሚያንት የሚሉ ናቸው፣ እንደገዛ ፍትወታቸው የሚኖሩ ናቸው፣ እነሱ ኃጢአተኞች ናቸው ብሎ ሲል አይሁዳዊ እኮ አይደለም የአይሁድ መምህር፣ አይሁዳዊን የአይሁዱ መምህር ጳውሎስ እንዲህ አለው፣ አንተም ያው ነህ አለው። ይሰማል። ምዕራፍ 2 ላይ አይሁዳዊን ምን አለው? አንተ የአይሁድ መምህር ሆነህ ሳለ የአይሁድ መምህር ብትሆንም ነገር ግን አንተው አይደለ እንዴ የአይሁድ መምህር መቅደስ ውስጥ ቆመ መቅደሱ ስትል መቅደሱን ግን ዞር ሲሉ መሰርቃ እንደ አይደለ እንዴ? አይሁድን አይደለም የአይሁድን መምህሩን ዋናውን መምህር አንተም ጋር ያው ነው። ምን ህግን ስለተቀበልክ አትጸድቅም። ህግን የሚያደርገው ቢኖር ነው እንጂ ጸድቃል የተባለው እኮ ህግ ያለው ህግ የተሰጠው እስራኤል ይጸድቃል የሚል የለም አለው። ምዕራፍ 3 ላይ የእግዚአብሔር ጽድቅ ተገልጧል፣ እሱም ያለ ህግ ይሆነናል። ምዕራፍ 4 ላይ አብርሃምን ምሳሌ ያመጣው አብርሃም የጸደቀው ድሮ ገና ሳይገረዝ በፊት በነበረው እምነት ነው።